ቦርጭን ለማጥፋት የግድ ጂም መሄድ አያስፈልጋችሁም። ይህንን በወንበር ለሚሰራ ቀላል ስፖርት ዛሬውኑ ጀምሩ። ጥንካሬያችሁን በተግባር ታዩታላችሁ። ምንድነው በኦፕሬሽን ለወለድን እናቶች አንቺ የምታሳዩ የወንበር ላይ ስፖርት ይሆናል ወይ ነው የኔ መልስ። ሊሆን የሚችለው አዎ ይሆናል ነው። ነገር ግን 3 ወሳኝ ነጥቦችን ማወቅ አለባችሁ። አንደኛ ከወለዳችሁ ቢያንስ 6 ወር እስኪሞላችሁ ድረስ ሰውነታችሁ እንዲያገግም ጊዜ ስጡ። ሁለተኛ ስፖርት ከመጀመራችሁ በፊት የግድ ዶክተራችሁን ማማከር አለባችሁ። ሶስተኛ ስትሰሩ በጣም በዝግታ መሆን አለበት። ይህ ስፖርት ለእናንተ የሚመረጠው ሆዳችሁ ላይ ቀጥተኛ ጫና ስለማይፈጥር ለእናንተ የበለጠ ተመራጭ ያደርገዋል። ወንበር ላይ ቁጭ ብላችሁ ተረጋግታችሁ ቀስ እያላችሁ ሰውነታችሁን እያለማመዳችሁ መስራት አለባችሁ ማለት ነው። እሱ ለእናንተ ተመራጭ ያደርገዋል። እናትነት ከባድ ነው፣ ግን ራሳችሁን አትርሱ። በቀን ከ15 ደቂቃ ለራሳችሁ መስጠት ነገ ለልጆቻችሁ የበለጠ ጠንካራ እንድትሆኑ ይረዳችኋል። ደስተኛ እናት፣ ጠንካራ ቤተሰብ።